የዐቢይ ጾም አምስተኛ ሳምንት ደብረ ዘይት ተብሎ ይጠራል። ደብረ ዘይት የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ደብረ ዘይት ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በዚህ በደብረ ዘይት ማለትም የወይራ ዛፍ የሞላበት የበዛበት እንዲሁም የወይራ ተራራ በማለትም ይታወቃል። ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ የሚገኘው ተራራ በደብረ ዘይት መካከል የቄድሮስ ሸለቆ ብቻውን አለ። ከግርጌውም ጌቴሰማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላ የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የተገለጸ ብዙ ድርጊቶች የተፈጸሙበት ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ እንዲሁ ተናግሯል። በዚሁ ተራራ ላይ ወደ ሰማይም አርጓል። በዚሁ ተራራ ላይ ቀን በከተማና በገጠር ሲውል እንዲሁም በዚያም ሲያስተምር ውሎ ሌሊትም የሚያድርበት የኤሌሌ ዋሻ ይገኛል። በኋለኛውም ምጽአቱ በዚያ ቦታ እንደሚገለጥ ትንቢትም ተነግሯል። የዐቢይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህ ዕለት የቤተ ክርስቲያናችን ሊቁ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙር ጽፎለታል። በዚህ ተራራ ላይ እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህንና የዓለምን መጨረሻ ምልክቱስ ምንድነው? አሉት። እንዲሁ ተብሎ እንደተጻፈ ለደቀ መዛሙርቱ የዳግም ምጽአትን የዓለምን ፍጻሜና የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ከዕለታትም አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጧት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጧት ፀሐይ አርፎ እንዲሁ የሚያሸበርቀው ቤተ መቅደሱ ውበቱን አስተውለው የእኛ ጥበበኛ እንደ ሠራውን እየተነጋገሩ